ስሞል ቢዝነስ ነው የሶሻል ሚዲያ አልጎሪዝም ምን ያገናኘዋል ካላችሁ ይሄ ነው። ሶሻል ሚዲያ አልጠቀምም አልወድም አትበሉ። ስፔሻሊ ቢዝነስ ካላችሁ ጋይስ ከሆነ ጊዜ በኋላ እንዳይቆጫችሁ ተጠቀሙ። ሃይ ጋይስ እንዴት ናችሁ? በዩቲዩብ ተገኝቻለሁ። እንግዲህ መጀመሪያ ቪዲዮ ነው። በጣም ደስ ብሎኛል። ማውቀውን ነገር ላጋራችሁ በዩቲዩብ ስለመጣሁኝ በጣም ኤክሳይትድ ሆኛለሁ። ከዚህ በኋላ አብረን ስለምንሆን እኔ የምታውቁኝ እንግዲህ ቲክቶክ ላይ ነው። የምታውቁኝ ሰዎች ያው የምታውቁኝ ቲክቶክ ላይ ነው። አሁን ግን በዩቲዩብ ደግሞ መጥቻለሁኝ። እስከዛ ድረስ ይሄንን ቻናል ሰብስክራይብ፣ ላይክ፣ ኮሜንት ሊንክ አለው እንዴ ብቻ ጋይስ ይሄንን ቻናል ሰብስክራይብ ያደረጋችሁ የሚለቀውን ነገር ደግሞ ኖቲፊኬሽን እንዲገባላችሁ የደወል ምልክት እየተጫናችሁ ጠብቁኛላችሁ። ሳወራ ከተሳሳትኩ እንግዲህ ጋይስ የመጀመሪያ ቪዲዮ ስለሆነ የድምፅ ጥራት፣ ካሜራ ጥራት፣ ሴታፕ ምናምን ያው ብዙም ካልሆነ እንግዲህ ትረዱኛላችሁ። ወደፊት አፕግሬድ እያደረግን እንሄዳለን። ዛሬ እንግዲህ በዚሁ ከኔ ጋር አብረን እንቀጥላለን ማለት ነው። ዛሬ ይዤላችሁ የመጣሁት ኮንተንት ምንድን ነው? ሀሳብ ስሞል ቢዝነስ ያላችሁ ሰዎች ሶሻል ሚዲያ እንዴት ነው የምትጠቀሙት የሚለው አምናት ኤክስፐርት እሺ፣ ግን ያን ያህል ኤክስፐርት ሆኜ አይደለም እንተማመር ብዬ ነው። ጋይስ ተዘጋጅቼ ነው የመጣሁት። ያው አብዛኛውን ጊዜ ስሞል ቢዝነስ ያለን ሰዎች ሶሻል ሚዲያን ብንጠቀም እንመከራለን አይደል? ሶሻል ሚዲያ ተጠቀሙ፣ ቲክቶክ ላይ ፖስቱ፣ ያላችሁን አቬይላብል የሆነ ሶሻል ሚዲያ ነገር ተጠቀሙ እንባላለን። ሰው እንዴት ነው የምንጠቀመው፣ እንዴት ነው ቫይራል የሚወጣልን የሚለውን እንደ ስሞል ቢዝነስ ኦነር እና ኤክስፒሪየንስ እያደረግኩኝ እንዳለው ሰው የማውቀውን ነገር አጋራችኋለሁ። እኔ ቲክቶክ ላይ ነው ብዙ ጊዜ የምሰራው። አብዛኛው ምሳሌዎች የማደርገው ቲክቶክ ላይ ነው። ፐርሰናሊ አሁን እኔ ፐርሰናል አካውንት እና የቢዝነስ አካውንት ነኝ። ፐርሰናል አካውንት ማለት የሚፈልገው ነገር ስፔሻሊ እኔ ክራፍት ላይ ነኝ እና ክራፍት ሲሰራ ምናምን እንደ ቲዩቶሪያል ነገር ለቃለሁ፣ ቭሎግ ለቃለሁኝ፣ አንዳንድ የሚወጡልኝ ሀሳቦችን ለቃለሁ። ቢዝነስ አካውንት ላይ ሲሆን ምንድነው ቀጥታ ሰው የእናንተን ነገር መግዛት የሚፈልገው እናንተ ደግሞ መሸጥ የምትፈልጉትን ነገር የምታሳዩበት የራሱ የሆነ ፔጅ ማለት ነው። ስሞል ቢዝነስ ነው የሶሻል ሚዲያ አልጎሪዝም ምን ያገናኘዋል ካላችሁ ይሄ ነው። ቲክቶክ ላይ የምትለቁት ቪዲዮ ሰው ጋር ተደራሽነት ከሌለው ቢዝነስ አትሰሩ ማለት ነው። ሰው አያገኛችሁ ማለት ነው። ስለዚህ በትክክል ቲክቶክ ምን እንደሚፈልግ ምን ስታደርጉ ደግሞ ቫይራል እንደሚወጣ ማወቅ አለባችሁ። ስለዚህ ዩቲዩብ ላይም ሆነ ቲክቶክ ላይ ሰርች አድርጉ፣ እንዴት ነው ቪዲዮ ቫይራል ማወጣው። እግዚአብሔር እርዳችሁና አሁን እውነተኛውን ነገር ወቁ። በጣም ብዙ ነገር የሚባለው ከዛ ባለፈ ግን በዋነኝነት ምንድነው የተለያዩ የሆኑ የሶሻል ሚዲያ የራሳቸው የሆነ አልጎሪዝም አላቸው። ቪዲዮአችሁ ቫይራል እንዲወጣ እንዲታይ አልጎሪዝሙ ደግሞ ምንድነው በየጊዜው አፕዴት ይደረጋል፣ ይቀየራል፣ ይሻሻላል። ከሱ ጋር ራሳችን አፕዴት እያደረግን ካልሄድን ሌት እየሆነ ነው የሚመጣው። እኔ ከማውቀውና ላረገው ከምሞክረው ግን እነግራችኋለሁ። ስለዚህ ፐርሰናል አካውንት ብዙ ጊዜ ኢንተርቴንመንት ይበዛል፣ መዝናናት፣ ሳውንድ ፈን ማድረግ፣ አቴንሽን የሚስብ ነገር ምናምን ነው። ባይ ዲፎልት እኔ መዝናናት እፈልጋለሁ። ፐርሰናል አካውንቶች ብዙ ጊዜ ያድጋሉ ከቢዝነስ አካውንት ቀደም ብሎ ፐርሰናል አካውንት ያድጋሉ። ያ የሚሆንበት ምክንያት ምንድነው? ሰው ባይ ዲፎልት መዝናናት ይፈልጋል። ኢንተርቴንመንት ያ አይደለም የሚያስቅ ነገር ምን ሊሆን ነው፣ ሰስፔንስ የሚያደርግ ነገር፣ ታሪክ ነገር ምናምን፣ እንዲሁም ደግሞ መረጃ መስጠት፣ ዜና፣ አዲስ ነገር፣ አሁን ከረንትሊ የሆነ ነገር ያለ ሰው አቴንሽን ባይ ዲፎልት ብዙ ነገር ባትጠቀሙ ቫይራል የመሆኑ ቻንስ ከፍተኛ ነው። ግን ቢዝነስ ላይ ስንመጣ ግን the only thing የምታደርጉት ምንድነው? ቢዝነሳችሁን ነው የምታሳዩት። ቢዝነሳችሁን በኢንተርቴንመንት ዌይ ወይም ደግሞ ኢንተርቴን እያደረጋችሁ መረጃ እየሰጣችሁ ቱቶሪያል እያሳያችሁ ሰውን መያዝ መቻል እንችላለን ማለት ነው። ያ ፐርሰናል እና ቢዝነስ አካውንት ልዩነቱ ይሄ ነው። ቢዝነስ ቶሎ ቫይራል አይወጣም፣ ቶሎ ፎሎወር አናገኝበትም ታዋቂ ካልሆነ በስተቀር። ብዙ ታዋቂዎችም ከፐርሰናል አካውንቶቹ ይልቅ ቢዝነስ አካውንቶቹ ዝቅተኛ ፎሎወር ነው ያለው። እኔ አሁን ለምሳሌ አርቲፊሻል አበባና ሃንድ ሜድ የሆነ ፖስት ካርዶችን የምሰራው ስለዚህ ምንድነው ለገበያ ወጣሁት ማለት ነው። ስለዚህ ያንን ይሄን ግዙኝ፣ ይሄም አለ ምናምን ከምል ኢንተርቴን በሚያደርግ መልኩ ሰውን በሚያዝናና መልኩ ወይም ደግሞ ይሄን ስሰራ እንዴት እንደምሰራው ላሳያችሁ ያላችሁ አነሳስ ያደረጋችሁ ማለት ነው። ቢዝነስ ስለሆነ ብዙ ታታወጡት ግን የሰውን ሀሳብ ለመያዝ
አንደኛ ነገር ይህን ከነገርኳችሁ በኋላ ያሉት ነገሮች ሁሉ እንደ ሰፖርቲቭ ናቸው፣ እንደ ማገዣ ናቸው። ይሄ ግን በቃ አንደኛው መሆን ያለበት ነገር ምንድን ነው ጋይስ? ዩር አይዲያችሁ ምንድን ነው? ኢቭን ከምታመጡት የስሞል ቢዝነስ አይዲያ ራሱ መነሻ መሆን ይችላል። ለየት ያለ ሰውን የሚያስገርም እንዴት አሰበችው ይህን ነገር ምናምን የሚያስብል ከሆነ ባይ ዲፎልት ሰውን ሀሳብ አቴንሽን ይስባል። ስለዚህ ኦልሬዲ የጀመራችሁት ኦኬ፣ ግን ጀምሮ ያሰባችሁት ምንድነው? ከሌሎች የሚለያችሁን ዩኒክነስ ይዛችሁ ነው አይዲያችሁ። ለየት ያለ አይዲያ ተረታችሁ ያገባችሁ አይደል? ሌላ ሰው የሰራውን ነገር ይዛችሁ ስትመጡ ከዛኛው አካል ምንድነው እኛ ጋር የሚለየን ነገር ገባችሁ? ከሱም ባለፈ ደግሞ ሰው ጋር መድረስ የምትችሉበትን አንድ ቶፒክ አንስታችሁ ስራችሁ እየተሰራ ብታሳዩ፣ ስቶሪ ቴሊንጎች፣ አነጋገራችሁ ዛሬ እንደዚህ ሆኖ እንደዚህ ተደርጎ ምናምን እዚህ አይዲያችሁ ለየት ያለ ቢሆን በቃ ጋይስ ምርጥ ነው። ሁለተኛው ደግሞ ምንድነው ጋይስ? ሁክ የምትባለው ስክሮል ተደረጋ ልክ ስክሮል አርጎ ልክ ስክሮል እንዳያደርግ የሚያደርገው የመጀመሪያ ትንሿ ሰከንድ የለችም እዛ ላይ በቃ ስክሮል ሳያደርግ እንዲቆይ የምታደርጉበት ሜተድ ምንድነው? ለምሳሌ በጣም ብዙ አይነት የሁክ አይነቶች አሉ። ለምሳሌ አሁን ምንድነው እኔ ስሰራ ዛሬ ምን እንዳጋጠመኝ ልንገራችሁ፣ ማመን ይከብዳችኋል። አሁን ይሄ በድምፅ አይደለም ወይም ደግሞ በቪዲዮ የቀረጻችሁትን የመጀመሪያ ላይ እሱን አርጉ። የሆነ ወይ ሲወድቅ ወይ ሲቆረጥ ወይ ሲያስደነግጥ ወይ ደግሞ ምንድነው የሰውን ሀሳብ ካች የሚያደርግ ነገር የመጀመሪያዋ ነው። በንግግራችሁ በምስል ለምሳሌ ቲክቶክ ቪዲዮችሁ ቫይራል የማይወጣበት ምክንያት በጣም ብዙ ሰው ቲክቶክ ቪዲዮ ቫይራል እንዲወጣ ይፈልጋል። ያስገባችሁ አይደለ? ሰው አሁን ደግሞ ምንድነው ማለት ዛሬ አጋጠመችን ከስተመር። ስንት አይነት ሰው አለ፣ ስንት አይነት ከስተመር አለ። በጣም አድካሚ ውሎ ነው የዋልኩት። ሪፎት ባይዘው ሰው የሰውን ውሎ ማየት ይወዳል። ስለዚህ በውሎ መልክ ብታሳዩ ደግሞ አሪፍ ነው። ዛሬ የዋልኩት ውሎ በጣም አድካሚ ነበር፣ ምን እንዳጋጠመኝ ምናምን ብላችሁ የመጀመሪያ ሰከንዷን ሰውን እንዲይዝ ማድረግ፣ አቴንሽን መሳብ። እሺ ጋይስ፣ ለምሳሌ ስሞል ቢዝነስ ሆነ ይሄም አለ ይሄን ግዙኝ ምናምን ከምትሉ ይሄን ስሰራ ምን እንዳጋጠመኝ ልንገራችሁ ብላችሁ መጀመር ማለት ነው። ከዛ ደግሞ ስትጀምሩ ስታወሩ ቮይስ ኦቨር ስትሰሩ አነጋገራችሁ፣ ስቶሪ ቴሊንግ ሜተዳችሁ ከሰውን ካች የሚያደርግ አቴንሽን የሚሰጥ ሆነ ብሎ የሚያስቀር ማለት ነው። እና እንደዚህ ሆኖ እንደዚህ ተደረገ እና እንዴት እንዳስተካከልኩት ላሳያችሁ። በጣም ከብዶኝ ነበር። አሁን ከኔ ነው ኤግዛምፕል ነገራችሁ። በጣም ከብዶኝ ነበር ግን እንደዚህ አስተካከልኩት። ከዛ ደግሞ ሮጥኩ ደግሞ ሲሄድ ይሆናል በቃ ሰው መጨረሻውን ቢሰማ መጨረሻ ላይ ምን ሆነች፣ መጨረሻ ላይ ምን ተፈጠረ ምናምን ብሎ እንዲጠብቃችሁ ማለት ነው። ሁክ ታይማችን ሰውን አቴንሽን ከያዛችሁ በኋላ መሀል ላይ ዳይሬክትሊ ስለ ቢዝነሳችሁ መናገር እስከነጥቅሙ የሚለየው ነገር አይነቱ ፎቶ ከባችሁ በመሀል ኢንዳይሬክትሊ ቢሆን በጊዜው በጣም አሪፍ ነው። ኢንተርቴንመንት ያለበት እንደ መረጃ የሚሰጣችሁ ለምሳሌ ይሄንን ስሰራ ይሄንን ተጠቀምኩኝ እንደዚህ አደረኩኝ እና እንደዚህ ያደረኩት ምናምን ብትሉ እንደ ቱቶሪያልም ይሆናል፣ እንደ መረጃ መስጠት ይሆናል። እንኳ ቀጥሎ ያለችኋል ባይ ዲፎልት ስለ ፕሮዳክታችሁ ኢንሾርት ወይ አሳጥራችሁ መናገር አለባችሁ። እኔ ይህንን የምላችሁ ጋይስ እያደረግኩ ያለሁት ነገር ነው። የሆነ ጊዜ በኋላ በቃ የተስተካከለልኝ እንደሚመጣ አውቃለሁኝ እና ለመጠቀም ሞከርኩ ያለሁት ሜተድ ስለሆነ እየመከርኳችሁ ነው፣ አድቫይዝ እያደረግኳችሁ ነው። ሰው መሀል ላይ ስለ ፕሮዳክታችሁ ኢንዳይሬክት ወይ ተናገሩ። የሚለየን ይሄ ነው፣ ጥቅሙ ይሄ ነው፣ አጠቃቀሙ እንደዚህ ነው፣ እንደዚህ ብታደርጉት። አሁን ለምሳሌ አርቲፊሻል አበባ አይደለም፣ አርቲፊሻል አበባ ብር ብታወጡበት ምንም አይቆጭም፣ ረጅም ጊዜ መቀመጥ ይችላል፣ በጣም ነው የሚያምሩ። የተለያየ አይነት ከለር ከፈለጋችሁ ይሄን ሳቃጥለው ጄል አቃጥለኝ ምናምን እያላችሁ ስለ ቢዝነሳችሁ ኢንሾርት ወይ መናገር ነው። ኦዲየንሳችሁን እናንተ ጋር ኢንጌጅ እንዲያደርግ ከእናንተ ጋር በደንብ ቲክቶክ በከፈተ ቁጥር የእናንተ ቪዲዮ እንዲመጣላችሁ ከፈለጋችሁ ኢንቫይት አድርጓቸው፣ ፎሎ አድርጉን፣ በረታቱን፣ ላይክ አድርጉን፣ ኮሜንት ጻፉልን ብላችሁ ሰውን እንዲያደርግ ማስታወስ ወይም ደግሞ መገፋፋት። ደግሞ መጨረሻ ላይ የሆነ ሀሳብ ታነሱና እንዴት ላድርገው ይሄን ነገር እስቲ እንዴት አድርጉ ትለኛላችሁ። አንደኛ እንደዚህ ላድርገው፣ ሁለተኛ እንደዚህ ላድርገው፣ እስቲ እናንተ ምርጫ የትኛው ነው ምናምን ብላችሁ ኢንጌጅ እንዲያደርጉ ኮሜንት ላይ አንደኛ ሆን ወይስ ሁለተኛ ምን እያላችሁ ሰውን ባይ ዲፎልት አይ ይሄ አምሮም አንደኛው ያለው ሁለተኛ እሺ ሁለተኛው ኮሜንት ሳያደርግ የሚያፍሰዋል በእርግጠኝነት አለ በደንብ ያለው ግን ትንሽም ቢሆን በሁኳም መሀል ላይ ባለው ቦዲ ሀሳብ መጨረሻ ላይ ሰውን ለመያዝ ኦዲየንሳችሁን እናንተ ጋር እንዲቀር ለማድረግ የምታደርጉት
1 2 3 4 ሰው እያደረጋችሁ ቀስ በቀስ ተከታዮቻችሁ ይጨምር ይሄዳል። ፕሮዳክታችሁ በዛ ልክ ደግሞ የተዋወቀ ይሄዳል። ሌላው ደግሞ ምንድነው ይሄንን ፕሮዳክት እናንተ ባትፈልጉትን ግን የሚፈልገው ሰው ካለ እስቲ ሼር አድርጉለት። ይሄ ቪዲዮ ያለ ምክንያት እናንተ ጋር አልመጣም ምናምን እያላችሁ ማለት ነው ሙድ ውስጥ ገባው ጋይስ። መሀል ላይ ምሳሌ መጠቀም። አሁን ለምሳሌ ሰርቪስ ከሆነ ወይ ፕሮዳክት ከሆነ የምትሰሩት ማለት ፕሮዳክታችሁ ለምሳሌ አሁን ይሄን እንደዚህ ብቀባው በዚህ መልክ ማስለቀቅ እችላለሁ። ናቹራሊ ልክ አርቲፊሻል አበባ ብትገዙ ሎንግ ላስቲንግ ነው፣ በጣም ይቆያል። ለምሳሌ ውጭም ፀሐይ ቢቀመጥም ፀሐይ ቢነካው ባይነካው አይበሰብስም። ያመጣችሁት ነገር ምንድን ነው? ከዛ ደግሞ የሚፈታው ችግር ምንድን ነው? ኮንሲስታንት መሆን፣ ቪዲዮ ቶሎ መፖሰት፣ ምንም ይሆን ኤዲት ፖስት። በቃ ማድረግ ያልቻልኩት ነገር ቢኖር እሱ ነው። ቢቻላችሁ በሳምንት በየቀኑ በቀን 2 3 ምንም አይጎልባችሁም። ስፔሻሊ ቪዲዮ ካላችሁ ኮንተንት ካላችሁ እና ቀርጻችሁ ኤዲት አድርጋችሁ መፖስቱ ከሆነ ጋይስ አይድከማችሁ፣ አታክቱ። ከሆነ ጊዜ በኋላ ፎሎወራችሁ እንዲጨምር ያደርጋል። ለምሽ በቃ ማይቆጠር ቪዲዮ አሁን ጋይስ ኦኬ ችግር የለውም ልቀቁት። እውነት በቃ በየቀኑ ከቻላችሁ በቀን 2 በየቀኑ ቅዳሜና እሁድን በደንብ ተጠቀሙ። ሌላው ደግሞ እነዚህ ቢሆኑ አሪፍ የሚባሉት እንደ ኤክስትራም ቢሆኑ ይሄ ሁሉ ነገር አድርጋችሁ እንደዚህ ደግሞ አለ ካገኛችሁ ደህና ስልክ እንኳን ከሌላችሁ ከሰው ጠይቃችሁ የሚያምር ቦታ በሚያምር ወይ ፎቶ አንሱት፣ ቪዲዮ ቀረጹት። ከዛ ደግሞ ቮይስ ኦቨር የሚሰሩ ከሆነ እንደዚህ በመልክም ደግሞ የምትመጡ ከሆነ ሳውንዳችሁ ድምጻችሁ ጥርት ያለ ቢሆን። አሁን እኔ እዚህ ጋር ስቀመጥ የሆነ ነገር አድርጌያለሁ ያስታውቃል እንዳደረኩኝ ታይስገባችኋል። ኦዲየንሳችሁን ማክበርም ነው። ከዛ አይን ውስጥም ግብት ይላል አይገባችኋል። እነዚህ ቢዝረከረክ ምንድነው ምናምን አትልም። ያ ስለዚህ አሁን ይህን ፕሮዳክት ስታነሱ ባክግራውንድ ቢጫ እንደሆን ከፈለጋችሁ ወይ ቢጫ ነገር ፈልጋችሁ አምጥታችሁ እዚህ ባክግራውንዳችሁ እንደዚህ ያስቀምጣችሁ ካሜራችሁ በተለያየ አንግል እያነሳችሁ ፎቶ ከሆነ መፖሰት፣ ቪዲዮ ከሆነ መቅረጽ፣ ነጭ ነገር ጨማምራችሁበት አበባ፣ ሳተን ጨርቅ ኦር ሳምቲንግ ምናምን ያደርጋችሁ ፕሮዳክታችሁ ማንሳት ትችላላችሁ። የምታነሱበት ቦታ ባይ ዲፎልት ላይት ቢኖረው ባይጨልም ያምራል። ግዴታ ሪንግ ላይት አያስፈልግም ጋይስ ገባችሁ አይደለ? የፀሐይ ብርሃን መሆን ይችላል። ከዛ ደግሞ ኤዲቲንግ። አሁን ኤዲት ስታደርጉ ያው ብዙዎቻችሁ የምንጠቀመው ካፕከት ነው። ስለዚህ ኤዲቲንግ እውቀት ኖሌጁ አፕዴት የሆኑ አሁን ላይ ከረንትሊ የመጡ ኤዲቲንግ አይነቶች ቱሎች ብንጠቀም ደግሞ ሞር ቪዲዮችንን አድቫንስ ስለሚያደርገው ታርጌት የምናደርገውን ኦዲየንስ ያገኝልናል ማለት ነው። ከዛ ባለፈ ደግሞ ያው ስሞል ቢዝነሳችሁ ወይ ሰርቪስ ነው ወይ ፕሮዳክት ነው አይደል የሚሆነው። ስለ ፕሮዳክታችሁ በጣም በኮንፊደንስ የምታወሩበት ስቴጅ ላይ እስከምትደርሱ ድረስ ራሳችሁ ላይ በደንብ ስሩ። የእናንተ ኮንፊደንስ ሰው ጋር በደንብ ይገባል። እግዚአብሔር ፈጣሪ የምንፈራ ከሆነ በቃ በስትክክል ለአይምሯችሁ ለራሳችሁ ስሩ። የምትሰሩት ስራ ፕሮዳክትም ሆነ ሰርቪስ ለራሳችሁ ስሩ። ሰርቪሳችሁ ጽድት ያለ ምንም አይነት እንከን እንዳይወጣለት አድርጋችሁ ተጋግጣችሁ ተማምታችሁ ስሩ። ፕሮዳክታችሁም ደግሞ ያው ከሰው እንከን አይጠፋም፣ ሳተ ነገር አይጠፋም። ግን እንከን እስከሚፈለግለት ይሄ ነገር ምንድን የቀረው ምንድነው እንከን ያለው እንከን እስከሚታጣለት ድረስ በቃ የእውነት ተግታችሁ ስሩበት። ከዛ ደግሞ ስለ ስራችሁ በኮንፊደንስ አውሩ ጋይስ። በጣም ነው የሚያምረው ሰርቪሳችን እንደዚህ ነው በቃ ማለት በኮንፊደንስ የሚያስወራ ስራ ስሩና ከዛ በኮንፊደንስ አውሩ። ሰው ኮንፊደንሳችሁን አይቶት ይሄ ነገር እንዴት ነው። ኮንፊደንስ ባለፈ ጋይስ ስፔሻሊ ፕሮዳክት አሁን ለምሳሌ የኔ አበባ አይደለ ሲታይ ያስታውቃል። ደግሞ አሁን ለምሳሌ ቀሲል ኦር ሳምቲንግ የምግብ የምንቀባባ ምናምን ከሆነ ተቀብቼው ለውጥ ማየት አለብኝ ጋይስ ገባችሁ አይደለ? ሰርቪስ ከሆነ ደግሞ ሰው አመስግኗችሁ ወጥቶ እኔም ተጠቅሜያለሁ በጣም አሪፍ ናቸው ምናምን የሚል ኮሜንት መምጣት አለበት። ሰው ጋይስ ያንን ኮሜንት እና ያ ሰው ሰርቪሱን ለመጠቀም ፕሮዳክቱን ለመግዛት ይነሳሳል። ስለዚህ ስራችሁ ላይ በጣም ሲሪየስ ነው። በጣም ወደ ፐርፌክት ለመምጣት ሞክሩ። ሙሉ 100% ፐርፌክት አይመጣም፣ ግን በቃ የምር እኔ አሁን ለምሳሌ ሃንድራይቲንግ ሙሉ ለሙሉ የምጽፈው በእጄ ነው። እየጻፍኩኝ ድንገት ለምሳሌ ካለብኝ ማለት ነው እውነት ነው ምናችሁ ቀይረዋለሁ። በቃ አይካንት አይምሮ የራሱ አይችልም ምንም አይችልም። ይሄ የኔ ፕሮዳክት አይደለም። ሰውየው ሸጥኩለት ገዛኝ። ከዛ ደግሞ አየው በጣም ወደደው ጋይስ። በጣም ከወደደው ይሄ ነገር እሱ ጋር ብቻ አይደለም የሚቀረው ጋይስ። ይሄ ነገር አይታችሁታል? እስቲ ዘዟት ጋይስ። የወደደው ሰው ለሌላ ሰው ያኛው ለሌላው እንዳደረገ ፕሮዳክቱን ብቻ ስለወደደው እሱ በራሱ ፕሮሞሽን ይሰራል። ሰርቪሳችሁን የሚወድ ሰው ባይ ዲፎልት ያ የወደደው ሰውዬ ፕሮሞሽን ይሰራላችኋል።
ስለዚህ የምታገኙት ቀጥታ ያንን ሰው ብቻ ሳይሆን ሌላም ሰው ነው። ስለዚህ ስራችሁ ለራሳችሁ ስሩ። እኔ አደራሽ እንዳይበላሽብኝ እንደዚህ አድርገሽ ስሪልኝ ምናምን እባክሽን ምናምን ሲለኝ አረ ኢትስ ኦኬ እኔ ለራሴ ነው የምሰራው ምንም ችግር የለውም ናቸው። ለመሰላችሁ ያንን ፕሮዳክት ይዘው ሄደው ከዛ ሌላ ሰው እንዲናገሩን ይፈልጋሉ። ራሳቸው በራሳቸው ፕሮሞት እንዲያደርጉን ይፈልጋሉ። ስለዚህ ምሰራው ላይ በጣም ጠንቃቃ ሆኜ ከዛ ደግሞ የሚገርም የሚለይ ዋው ምናምን የሚሆን ቀባቆልም ከስተመራችሁ ፊት ላይ ለውጥ መታየት አለበት። ሰርቪስ ከሆነ ከስተመራችሁ ሰርቪሳችሁን ሊወደው ይገባል። ከዛ ራሱ በራሱ ሄዶ ፕሮሞት ያደርግላችኋል ቢያንስ ለ3 ለ4 ሰው። ያ መጣ ደግሞ ማለት እየሰፋ ይሄዳል። ስሞል ቢዝነስ ኖራችሁ ሶሻል ሚዲያ መጠቀም ሰዎች ጋይስ እውነት ጀምሩት። እውነት ነው የምላችሁ ጀምሩ። ዝም ብላችሁ ፖስት አድርጉ። አሁን እፈራለሁ ወይ እኔ አልችልም፣ ራሴን ማሳየት አልፈልግም፣ ድምፄን ማሰማት አልፈልግም እድሉ ጋይስ ከትንሹ መጀመር ትችላላችሁ። አሁን እኔ ሁሉ የደረደርኩላችሁን ትታችሁ እናንተን ለማነሳሳት ፍርሃታችሁ ማውራት አለመቻላችሁ ምን ቀስ ብሎ አፕግሬድ እያደረገ የተስተካከለ የሚመጣ ነገር ነው። አሁን መጀመሪያ ጀመር ስፔሻሊ ፐርሰናል አካውንቴ ላይ ምንም ነገር አላወራም ነበር። ሳውንድ አስገባለሁ ስሰራ አሳያለሁ ዳትሴት። ከዛ ከጊዜ በኋላ ግን ፊቴን ማሳየት ጀመርኩኝ፣ ማውራት ጀመርኩኝ፣ ቮይስ ኦቨር መስራት ጀመርኩኝ፣ አነጋገር ቻልኩበት፣ ፍሎ ማድረግ ቻልኩኝ። አንዳንድ መልኩን የማያሳይ በድምፅ ይታወቅ የለ ሰው ይሄ እንትና ድምፅ ነው ይሄ እንትና ድምፅ ነው ይባላል። ድምፅ እና መልክ በራሱ የእናንተን ብራንድ እና የእናንተን ድርጅት በሰው አይምሮ ውስጥ ኢንዳይሬክትሊ ወይም ደግሞ ሰብኮንሽስሊ ሴቭ እንዲያደርገው ስለሚያደርግ መልካችሁን አውጡ፣ ድምፃችሁን አውጡ እላችኋለሁ። እና ጋይስ ይህን ነው የምለው። ሀሳብ አስተያየት ካላችሁ አሁንም ዩቲዩብ ላይ ኢንጌጅ እንድታደርጉ ላደርጋችሁ ነው። ገባችሁ አይደለም? ያ አሁንም ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ ንገሩኝ። ሰው ምንድን ነው ይዤላችሁ መጣው ክራፍት ነገር ነው፣ የእጅ ስራዎች ናቸው። ግን ክራፍት ብቻ እንዲሆን አልፈልግም። ቭሎግም ቢሆን ሶሻል ሚዲያ አጠቃቀምም ቢሆን እናንተ የምትወዱት ነገር ደግሞ ካለ እንደዚህ ጨምሪበት ብላችሁ ደግሞ ኮሜንት ላይ ትነግሩኛላችሁ። ወዳችኋለሁ። ይህንን ቻናል ሰብስክራይብ አድርጉ፣ ኮሜንትም አድርጉ፣ ሼርም አድርጉ። አይ